ሰላም ሰላም የግላምኑን ቤተሰቦች እንዴት ናችሁ? ዛሬ ብዙዎቻችን ሴቶች ጥያቄ የሆነውን ፀጉሬ ለምን አያድግም ምን ብቀባው ይሻለኛል ለሚሉ መሰረታዊ ጥያቄ መልስ ይዤላችሁ መጥቻለሁ። እመኑኝ ፀጉራችሁ አላድግ ያለው ቅባት ስለጠፋ ሳይሆን የፀጉራችሁን አይነት ሳታውቁ ዝም ብላችሁ ስለምትቀቡ ነው። ዛሬ ግን ከፀጉር አይነቶች ጀምሮ እስከ እድገት ሚስጥሮቻቸው እንወያያለን። እስከዛው አብራችሁን ቆዩ። የፀጉር አይነት ማወቅ ፖሮሲቲ። ፀጉርን ለማሳደግ መጀመሪያ የፀጉርን ፖሮሲቲ ወይም የፀጉር ውሃና ቅባትን የመቀበል አቅም ማወቅ አለብሽ። ስለዚህ 3 አይነት የፀጉር አይነት አለ። 1 ሎው ፖሮሲቲ፣ 2 ሃይ ፖሮሲቲ፣ 3 ኖርማል ወይም ሚዲየም ፖሮሲቲ። 1 ሎው ፖሮሲቲ ዝቅተኛ ቀዳዳ ያለው። ይህ የፀጉር አይነት ውሃና ቅባትን ቶሎ አይቀበልም። ውሃ ብትሰጪው እንኳን ውሃ በፀጉርሽ ላይ ተንጣሎ ይቆያል እንጂ ቶሎ አይገባም። መፍትሄ ለዚህ አይነት ፀጉር ሙቅ ውሃ ወይም ለብ ያለ ውሃ ወይም ስቲም መጠቀም የግድ ነው። ምክንያቱም ሙቀቱን የፀጉሩን ቀዳዳዎች ከፍቶ ቅባቱ እንዲገባ ያደርጋል ማለት ነው። 2 ሃይ ፖሮሲቲ ወይም ከፍተኛ ቀዳዳ ያለው። ይህ ደግሞ ውሃን ቶሎ ይቀበላል ግን ወዲያው መልሶ ያወጣል። ፀጉሩ ደረቅና ቶሎ የሚሰባበር ነው። መፍትሄ ከባድ ቅባቶችን እንደ ቂቤ፣ ካስተር ኦይል በመጠቀም እርጥበቱ እንዳይወጣ መቆለፍ ይቻላል። 3 ኖርማል ፖሮሲቲ ይህ መካከለኛና ጤናማ የፀጉር አይነት ነው። ለምን ፀጉራችን ማደግ ያቆማል? ብዙዎቻችሁ ፀጉሬ ከስር ይበቅላል ግን ርዝመቱ አይጨምርም ትላላችሁ። ለዚህ 3 ዋና ዋና ምክንያቶች አሉ። 1 መሰባበር ፀጉራችሁ ከስሩ በሚያድገው ልክ ከጫፉ የሚሰበር ከሆነ ወይም የሚሰባበር ከሆነ እድገቱ አይታያችሁም። 2 ድርቀት የደረቀ ፀጉር እንደ ደረቀ ቅጠል ነው፣ ቶሎ ይረግፋል። 3 የራስ ቅል ጤንነት ፎሮፎር ወይም የቅባት መከማቸት የፀጉር ቀዳዳዎችን ይደፍናል። ፀጉርን የሚያሳድጉ የቤት ውስጥ 3 መፍትሄዎች። አሁን ደግሞ ወደ ተግባራዊ መፍትሄ እንምጣ። ፀጉራችሁን እንደ አዲስ እንዲለመልሙ የሚያደርጉ 3 ነገሮች። 1 የቀይ ሽንኩርት ውሃ በሰልፈር የበለጸገ ስለሆነ የፀጉርን እድገት ያፋጠናል። ሽንኩርትን ፈጭታችሁ ውሃውን ብቻ የራስ ቅላችሁን ተቀቡት። 2 ሮዝመሪ ወይም የጥብስ ቅጠል። ሮዝመሪን በውሃ ውስጥ አንተክትካችሁት ውሃውን በየቀኑ በፀጉራችሁ ላይ ብትረጩ በሳይንስም የተረጋገጠ እድገትን ታያላችሁ። 3 ማሳጅ በየቀኑ ለ5 ደቂቃ የራስ ቅላችሁን በጣታችሁ ማሳጅ ብታደርጉ ይህ የደም ዝውውርን ስለሚጨምር ፀጉራችሁ እንዲያድግ ያደርጋል። ስኬታማ የፀጉር አያያዝ ህጎች። ህግ 1 ፀጉራችሁን በሳምንት 1 ጊዜ በላይ በሻምፖ አትታጠቡ፣ ተፈጥሯዊ ቅባቱን እንዲያጣ ያደርጋል። ህግ 2 በጣም አትወጥሩት። ፀጉራችሁን ስታስይዙት በጣም አትወጥሩት። ጠንካራ ሹሩባ ፀጉርንም አትሰሩ፣ ይነቃቀላል። ህግ 3 ውሃ ጠጡ። ፀጉር እድገቱን የሚጀምረው ከውስጥ ነው። ማጠቃለያ እንግዲህ ዛሬ ስለ ፀጉር አይነቶችና ስለ አያያዙ ተነጋግረናል። እናንተ ፀጉራችሁ የትኛው አይነት ይመስላችኋል? ጥያቄ ካላችሁ በኮሜንት ላይ ጻፉልኝ። ይህ ቪዲዮ ከጠቀማችሁ ሰብስክራይብ አድርጉ። ስለዚህ በሚቀጥለው ቪዲዮ ስለ ሎው ፖሮሲቲ እናወራለን። ምን አይነት ሻምፖ መጠቀም አለብን፣ ምን አይነት ትሪትመንቶች፣ ምን አይነት ኮንዲሽነር፣ ምን አይነት ደግሞ ቅባቶችን እና ምን አይነት የቤት ውስጥ ማስኮችን መጠቀም አለብን የሚለውን ስለ ሎው ፖሮሲቲ ፀጉር እናወራለን ማለት ነው። እስከዛው ባይ